ይሄ የመጀመሪያ ቪዲዮ ነው በፊት መስራት ከጀመርኩ ማለት ነው። and let's hop to the trail። ሁለት ትሬድ ወስጄ ነበረ ባለፈው ሳምንት and ሁለቱም ዊን ናቸው። ከዛ በኋላ የወሰድኩት ትሬድ ሐሙስና አርብ ነው። ያኛውን አርብ ነው ማለት አርብ ይሄኛው ሐሙስና አርብ ወሰድን and ከሰኞ እስከ አርብ የነበረው ፕራይስ አክሽን ጉድ አልነበረም። ለዛ ተው ነው let me start። መጀመሪያ ይሄኛውን ትሬድ ስንወስደው ይሄ የሚያደርግ ነው like 1 to 2 ይሄኛው 1 to 2 and ቶኪዮን ስዊፕት አደረገልን። ቶኪዮን ስዊፕት ካደረገልን በኋላ ሲአይኤስዲ መጠበቅ ጀመርን። ሲአይኤስዲ ተቋው ጊዜ ኔትወርክ ይሄኛው ሁለተኛው ነው። ኔትወርክ is weird this moment is weird። ከዛ እዚህ ጋር ትንሽ ሲአይኤስዲ ያገኛል። ብቻ ሙሉ ለሙሉ ኮንፈርም እንድናደርግበት የረዳን ይሄኛው ነው። ይሄ ኢንቨርስ ፌር ቫልዩ ጋፕ ነው የረዳን። ይሄኛው እንደ ሙሉ ኮንፈርሜሽን አልወሰድኩት። ለምን አብዛኛው ጊዜ ካያችሁ ኤንኪው ላይ ይሄኛው ፌር ቫልዩ ጋፖች እኔ ስገባ ሪስፔክት አይደረጉም አብዛኛው ጊዜ። እዚህ ጋር ትንሽ ሲአይኤስዲ ነበረችን። ሲአይኤስዲ እዚህ ጋር ነካ ለትንሽ ነበረች እዚህ ጋር ስቶፕ ሎሲድ ዲናካ የነበረው ለትንሽ ላይ ከዚች አካባቢ ደን እዚህ ጋር ድረስ እዚህ እኔ አትሊስት የገባሁት ልክ እችኛዋን ተች እንዳደረገ ሪቨርስ ያደርጋል ብዬ ምንም ሪቨርስ ሳያደርግ ሄደ በዛው this one 1 to 2 እዚህኛው ድረስ ነበረ ያሰብኩት። ትንሽ ኮንቲኒዩዌሽን ነገር ሲያሳየኝ ሜቢ ማርኬቱ ይሄኛውን ሃይ ድረስ እዚህ ለንደን ሃይ ድረስ ይሄዳል ብዬ ነበር የጠበቅኩት። ለንደን ሃይ ድረስ ይሄዳል ብዬ ነበር፣ ግን እንደዛ አልሆነም። ይሄን ይመስላል እንግዲህ የመጀመሪያው ትሬዳችን። ብቻ እኔ የተጠቀምኩት እዚህ ጋር ትንሽ የሊኩዊዲቲ ፊፕ እና እዚህ ጋር ደግሞ ትንሽ የሚያሳስት ነገር ነበረ። ትንሽ ፌር ቫልዩ ጋፕ ቢኖር ኑሮ ሎ ሲሆን ነበር። ምንም ማርኬቱ እዚህ ጋር ያሳሳተኝ ነበር ልገባ ብዬ እዚህ ጋር ትንሽ አኮሞዴት ሲያደርግ በጣም ማርኬቱ ያሳሳተኝ ነበር። ደን ይሄኛው ከዚህ ሲአይኤስዲ በኋላ ገባን እና ሁለተኛው ትሬድ አሳያችሁ። ሁለተኛው ትሬድ አርብ ላይ ነው። ተመሳሳይ ትሬድ ነው፣ ግን ይሄኛው በጣም ቾፒ ነው። ብሬክ ኢቨን ሊሆን ነበር፣ ግን እኔ ብሬክ ኢቨን መውጣት አልፈለኩም። ይሄኛው ትሬድ this is it የገባንበት ዋና ዓላማችን እዚህ ጋር 1 hour ነበር። 1 hour ፌር ቫልዩ ጋፕ ማለት ነው። ኦኬ 2 hour ላይ ነው። 2 hour ነበረች እንጂ 2 hour ፌር ቫልዩ ጋፕ እቺኛም በዊኳ ትንሽ ነካ ሲያደርጋት ወረደና ወደ 15 ሚኒት እዛ እቺኛው ነበረችን። እቺ ሊኩዊዲቲ ነበረችን። እቺኛው ሊኩዊዲቲ ከዚህኛው ዊክ ተቻርጎ በዚህኛው ሊኩዊዲቲ ሪቨርስ ማድረግ ሲጀምር ኢንተርድ ማለት ነው። ሎወር ታይም ፍሬም ላይ ደግሞ ላሳያችሁ። ኤኤስንም ማየት እንችላለን፣ ግን ኤኤስ ዊርድ ነው ለመግባትም ብዙም ስለማይመች ኤኤስ ላይ ምን አደረግን መሰላችሁ? ከዚህኛው ሊኩዊዲቲ ፊፕ በኋላ ሲአይኤስዲ መጠበቅ ፈልጌ ነበር። ሲአይኤስዲ ግን ቻንስ አልሰጠኝም። ሲአይኤስዲ ከጠበቅኩኝ ኢንተርቪው አላገኝም፣ ግን እዚህ ጋር መግባት ይችል ነበር። እዚህኛው ጋር ማለት ላይክ ፔሸንት በሆን ሲአይኤስዲ አለፈ በኋላ ግን ዊን አይሆንም ነበር ትሬዱ። ሪቨርስ ያደርግና ሎስ ነው የሚሆነው። ግን እዚህ ጋር አገኘም። ከዛ
በጣም ኢዚ ነው። ዩኒቨርሲቲ ቫሪ ጋር ጠበቅኩኝ። ዩኒቨርሲቲ ካደረገልኝ በኋላ እዚች ጋር ገባሁ። ትንሽ ሪቨርስ አደረገ። ብሬክ ኢቭን ላደርግ ነበር እዚህ ጋር ብሬክ ኢቭኑ ላደርግ ብዬ ኢትስ ዊርድ ካረኩት ላይክ ብሬክ ኢቭን እንደሚያስወጣኝ እርግጠኛ ነበሩ። ከዛ ኤስኤምቲ ነበረን ከኢኤስ ጋር እኔ ኤስኤምቲ ያህል ፎከስ ስለማድረግበት ሪቨርስ ያደርጋል ቢያንስ ኢፍ ኢት ወርክስ ብዬ እዚህ ጋር ብሬክ ኢቭን ላለማድረግ ብዬ ቀጠልኩኝ። ከዛን እዚች ድረስ ኤም ላለማድረግ ድጋሚ ኤስኤምቲ ሰሩ ከኢኤስ ጋር ማለት ነው። ኤስ ጋር ድጋሚ ኤስኤምቲ ነበራቸው። እኔ እዚች ጋር እስከዚህ ድረስ ጠበቅኳትና ማርኬቱ ትንሽ እዚህ ጋር ሲመጣ ክሎዝ አደረኩት እና ሪቨርስ ያደርጋል በሚል ማለት ነው። ሶ ይሄን ይመስላል ትሬዳችን። ቴንክስ ፎር ዋቺንግ ጂጂ